እስኪ ዛሬ ደግሞ አገር ስላቀኑት ሞተሮች እንይ 1RZ 2RZ እና 3RZ። ሰላም ጤና ይስጥልኝ። ከዚህ ቀደም በሰራሁት አንድ ቪዲዮ ላይ በኮሜንት ሴክሽን ላይ በተደጋጋሚ ስለተጠየቁት 1RZ 2RZ እና 3RZ ሞተሮች ስፔሲፊኬሽን እና በየትኞቹ ተሽከርካሪዎች ላይ እንደሚገኙ እናያለን። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ እና ሪፖስት አድርጉ። እነዚህ ሞተሮች እንደ አውሮፓውያን ዘመን አቆጣጠር ከ1989 እስከ 2004 ሲመረቱ የነበሩ የRZ ፋሚሊ ባለ 4 ሲሊንደር ጋዞሊን ኢንጂን ናቸው። ወደ መጀመሪያው የሞተር አይነት ስንሄድ 1RZ ወይም ደግሞ 1RZE የሚባል ኢንጂን እናገኛለን። ይህ ኢንጂን 2.0 ሊትር ወይ ደግሞ 1998 ሲሲ ያለው ከ1989 ጀምሮ ሲመረት የነበረ የካርቡሬተር ኢንጂን አይነት ነው። ይህ ኢንጂን እንግዲህ ኢንላይን 4 ሲሊንደር ወይ ደግሞ ባለ 4 ሲሊንደር አንድ ካምሻፍት 8 ቫልቭ ያለው የሞተር አይነት ነው። ይህ 1RZ የሚባለው ኢንጂን 5200 አርፒኤም ላይ ከ108 እስከ 110 ሆርስ ፓወር እና 81 ኪሎዋት ማመንጨት የሚችል ሲሆን 2600 አርፒኤም ላይ ደግሞ እስከ 167 ኒውተን ሜትር ኦፍ ቶርክ ማመንጨት ይችላል። ይህ ሞተር ተገጥሞባቸው የምናገኛቸው የተሽከርካሪ አይነት ቶዮታ ሃይሲ ቫን ወይ ደግሞ በዋገን ከ1989 እስከ 2004፣ ቶዮታ ሃይሉክስ ከ1998 እስከ 2001፣ ቶዮታ ኪያጃን ወይ ሪቮ ወይ ደግሞ ቬንቸር የሚባሉት ከ2000 እስከ 2004 የተመረቱት ላይ፣ ቶዮታ ታውን አክ የሚባሉ ላይ ደግሞ ከ1990 እስከ 2000 የተመረቱት ተሽከርካሪዎች ላይ ተገጥሞ የሚገኝ የካርቡሬተር ሲስተም የሚጠቀም የቤንዚን ሞተር አይነት ነው 1RZ የምንለው የሞተር አይነት ማለት ነው። ሁለተኛው 2RZ FE ኢንጂን የምንለው ደግሞ 2.4 ሊትር ወይ ደግሞ 2438 ሲሲ ደብል ኦቨርሄድ ካምሻፍት አለው ማለት 16 ቫልቭ አለው ማለት ነው። የፊውል ሲስተሙ ደግሞ EFI የሆነ የሞተር አይነት ነው። ይህ ሞተር እንግዲህ ባለ 4 ሲሊንደር ደብል ኦቨርሄድ ካምሻፍት ታይሚንግ ቼን የሚጠቀም ኮምፕሬሽን ሬሽዮ 9.5 በ1 የሆነ 5000 አርፒኤም ላይ 142 ሆርስ ፓወር ወይንም 106 ኪሎዋት ማመንጨት የሚችል 4000 አርፒኤም ላይ ደግሞ 217 ኒውተን ሜትር ኦፍ ቶርክ ጉልበት ማመንጨት የሚችል የሞተር አይነት ነው። ይህ ሞተር ተገጥሞባቸው የሚገኙ የተሽከርካሪ አይነቶች ቶዮታ ታኮማ 2 ዊል ድራይቭ ከ1995 5ኛ ወር እስከ 2004 የተመረቱት ላይ፣ ቶዮታ ሃይሲ ከ1990 እስከ 2000 ላይ፣ ቶዮታ ሃይሉክስ ከ1990 እስከ 2004 እና ቶዮታ ግራቪያ ሚድ ሳይሱ 1990 ላይ ተገጥሞ የሚገኝ የEFI የሞተር አይነት ነው 2RZ የምንለው ማለት ነው። ሌላኛው ደግሞ 3RZ FE ኢንጂን የምንለው አብዛኛውን ጊዜ 4x4 ወይ ደግሞ 4 ዊል ድራይቭ የሆኑ ተሽከርካሪዎች ላይ ተገጥሞ የሚገኝ የሞተር አይነት ሲሆን ይህ ሞተር ባለ 4 ሲሊንደር ደብል ኦቨርሄድ ካምሻፍት ያለው ታይሚንግ ቼን የሚጠቀም 2.7 ሊትር ወይ ደግሞ 2693 ሲሲ ያለው ኮምፕሬሽን ሬሽዮ 9.5 በ1 የሆነ 4800 አርፒኤም ላይ 150 ሆርስ ፓወር ወይ ደግሞ 112 ኪሎዋት ማመንጨት የሚችል 4000 አርፒኤም ላይ ደግሞ 240 ኒውተን ሜትር ኦፍ ቶርክ ማመንጨት የሚችል የሞተር አይነት ነው። ይህ ሞተር ተገጥሞባቸው የሚገኙት የተሽከርካሪ አይነት ቶዮታ ታኮማ 4 ዊል ድራይቭ ከ1995 5ኛ ወር እስከ 2004 የተመረቱት፣ ቶዮታ ፎራነር ከ1996 እስከ 2000፣ ቶዮታ T100 የሚባሉት ከ1994 እስከ 1998፣ ቶዮታ ላንድ ክሩዘር ፕራዶ 90 ሲሪየስ ከ1996 እስከ 2002 የተመረቱት ላይ፣ ቶዮታ ሃይሲ ሪገስ ወይ ደግሞ ቱሪንግ ሃይሲ የሚባሉት 1990 ተሽከርካሪዎች ላይ ይህ የቶዮታ 3RZ FE ሞተር ተገጥሞባቸው ይገኛል። እነዚህ ሞተሮች እንግዲህ በአጠቃላይ በጋዞሊን የሚገኙ ናቸው። 1RZ ካርቡሬተር ነው። 2RZ እና 3RZ ደግሞ EFI የፊውል ሲስተም የሚጠቀሙ የሞተር አይነቶች ናቸው። ይሄን ለማለት ነው። አዲስ ከሆናችሁ ፎሎ፣ ሰብስክራይብ አድርጉ። ሀሳብ አስተያየት፣ ጥያቄ ስር ኮሜንት ሴክሽን ላይ አስቀምጡ። ለሁሉም እንዲደርስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ እና ሪፖስት አድርጉ። ጤና ይስጥልኝ።